ሰላም ጤና ይስጥልኝ ውድ የተማ ቤተሰቦች ስለመጣችሁ እጅግ በጣም አመሰግናለሁ። ያው ከመጀመራችሁ በፊት ዘወትር እንደተለመደው ሰብስክራይብ የምትለዋን በተን በመጫን ቤተሰብ እንዲሆኑ ለመገናኘታችን ዋስትናው ሰብስክራይብ ማድረጉ ስለሆነ ሰብስክራይብ ማድረጉን ለማዘዝ አይደለም ለማስታወስ ያክል ነው። እሱ እንደተለመደው ማስታወሻ ከሰጠን በኋላ ዛሬ ምናልባት ወደ ንግድ ስራው መቀላቀል አስፈላጊ ከሆነ ምናልባት በመደበኛ ትምህርት ቤት ገብተው ተምረው ከሆነ ጥሩ ነው። ካልተማሩ ግን በተወሰነ መልኩ ስለ ንግድ ስራ መነሻ ሀሳብ በተለይ ከዚህ በኋላ በሚኖሩኝ ተከታታይ የንግድ ስራ ክህሎቶች ከአንድ እስከ 10 በሚኖሩኝ የንግድ ስራ ክህሎቶች ስልጠና ላይ እንደ መነሻ እንደሚሆነኝ መንደርደሪያ የሚሆነኝ መግቢያ እንዲሆነኝ ዛሬ የመነሻ ሀሳብ ይዤ መጥቻለሁ። የመነሻ ሀሳቡ ወይንም በመጀመሪያ ሀሳባችን በተወሰነ መልኩ ስለ ግብይት ሳይንስ ወይንም ደግሞ ስለ ማርኬቲንግ የተወሰነ መግቢያ ነገር ሰጣችኋለሁ ወይንም ደግሞ መንደርደሪያ አጠቃላይ ሀሳባችንን በተወሰነ መልኩ ሊያስረዳ የሚችል ወሳኝ ቁም ነገር ስለሆነ ልብ ብላችሁ እንድታዳምጡኝ ስል ማስታወስ ፈልጋለሁ። ስለመጣችሁ ደስ እያለኝ ወደ ዛሬው ርዕሴ ለመግባት እሞክራለሁ። በዛሬው ርዕሴ ላይ ቅድም ለማስረዳት እንደሞከርኩት የግብይት ሳይንስ ወይንም ደግሞ ማርኬቲንግ ማኔጅመንት ወይንም ደግሞ ማርኬቲንግ በተወሰነ መልኩ መግቢያው ምን እንደሆነ እንዴት እንደሆነ ከቢዝነስ ጋር ምን መነሻ ተያያዥነት እንዳለው በተወሰነ መልኩ ለማስቀመጥ እፈልጋለሁ። ስለመጣችሁ እጅግ በጣም ደስ እያለኝ የመጀመሪያው ቁም ነገር ማርኬቲንግ ወይም የግብይት አጠቃላይ ሳይንስ ወይንም ደግሞ ማርኬቲንግ ምን እንደሆነ በተወሰነ መልኩ ለማስረዳት እሞክራለሁ። ምናልባት ያው ስትማሩ ብዙ ጊዜ በእንግሊዘኛ ነው ግን ምናልባት ደግሞ አማርኛ ምቾት የሚሰጣችሁ ከሆነ 95 ወይም ከዛ በላይ እንግሊዘኛ ምቾት የሚሰጣችሁ ከሆነ ጥሩ ነው። ካልሆነ ግን ይህን ቪዲዮን እንደ መነሻ ወይም እንደ ማስታወሻ ልትወስዱት ትችላላችሁ። ዩቲዩብ ላይ የሚለቀቀው ስለ ማርኬቲንግ ዴፊኒሽን እና ተያያዥ ጉዳዮች የዘረዘረ የመጀመሪያው መግለጫ ይመስለኛል። ስለመጣችሁ ደስ እያለኝ የማርኬቲንግ ወይንም ደግሞ ስለ ግብይት ስናወራ ስለ ሁለት ነገሮች በስርዓት በደንብ እናወራለን። ማርኬቲንግ ማለት አትራፊ የሆነ ግንኙነትን መመስረት አትራፊ የሆነ መልካም ትስስርን መመስረት ነው። አትራፊ የሆነ ግንኙነትን ለመመስረት ሁለት የምንጠቀማቸው መንገዶች አሉ። አንደኛው አዳዲስ ደንበኞች መሳብ ወይም ማምጣት ሲሆን ሁለተኛው ያሉንን ወይም የቆዩ አብረውን ያሉ ደንበኞችን ለረጅም ጊዜ ማቆየትና ከኛው ጋር ማሳደግ ነው። ምናልባት ያው እንደምታውቁት ደንበኛ በብዙ አይነት መልኩ ከተገኘ በኋላ ደንበኛ ግን ረጅም ጊዜ አብሮን እንዲቆይ ቤተሰብ እንዲሆነን መስራት መቻል አለብን። መጠንቀቅ መቻል አለብን። ይሄ ከሆነ እጅግ በጣም ጥሩ ይሆናል። ያው ስለ ማርኬቲንግ ስናወራ በብዛት ወይንም ደግሞ በተወሰነ መልኩ የማርኬቲንግ የተወሰነ ግንዛቤ ያለው ማርኬቲንግ የአራት ነገሮች ጥምር ውጤት ነው። ወይም ስለ አራት ነገሮች በብዛት ያብራራል ወይንም ደግሞ መነሻ ሀሳብ ይሰጣል። ወይንም ደግሞ መሰረቶቹ አራት ናቸው። አንደኛው ፕሮዳክት ነው፣ ሁለተኛው ፕራይስ ነው፣ ሶስተኛው ፕሮሞሽን ነው፣ አራተኛው ፕሌስመንት ወይንም ዲስትሪቢዩሽን ነው። ስለዚህ ማርኬቲንግ ማለት የማርኬቲንግ የመጨረሻ አላማ ሽያጭን ማሳካት ነው። ሽያጭን ለማሳካት ግን ማስታወቂያን እንደ አንድ መንገድ ይጠቀማል እንጂ ማርኬቲንግ ማለት ሽያጭ ወይንም ደግሞ ማስታወቂያ ብቻ ማለት አይደለም። ስለዚህ በተወሰነ መልኩ ይህንን ግንዛቤ ካስተካከልን ሁሉም ግንኙነቶች ሁሉም ንግዶች ደግሞ ኖርማሊ ማርኬቲንግ ወይንም ቢዝነስ ሊሆኑ ይችላሉ አይችሉም የሚል ጥያቄ ይነሳል። ስለዚህ እስኪ የራሳችሁ አብራሩት፣ ራሳችሁ ለመረዳት ሞክሩ። በዋናነት ግን ምናልባት ከኔ ሳይድ መልስ ማግኘት ከፈለጋችሁ ኮሜንት ላይ ጠይቁኝ። ኮሜንት ላይ የምትጠይቁኝ ከሆነ ኮሜንቶቹ 30 እና ከዛ በላይ
ከሞሉ ወይም ካለፉ በእርግጠኝነት ለዚህ መልስ ይዤ በቀጣይ ቪዲዮ የሚከሰት ይሆናል። ስለመጣችሁ እጅግ ደስ ይለኛል። ወደ ሁለተኛው ስላይድ ስንመጣ የሞደርን ማርኬቲንግ ሳይንስ አባት ወይም ደግሞ በብዛት ስለ ማርኬቲንግ በብዙ አይነት መልኩ ጥሩ መጽሐፎችን ያሳተመልን ፊሊፕ ኮትለር ይባላል። ፊሊፕ ኮትለር ኢኮኖሚስት ነው ወይንም ደግሞ ከኢኮኖሚክስ የጥናት ዘርፍ የመጣ ነው። በዋናነት ግን ስለ ማርኬቲንግ በብዙ አይነት መልኩ ጥሩ ነገሮችን አስቀምጠውልናል። ስለዚህ ማርኬቲንግን እሱ ዲፋይን ካደረገው አንጻር የማርኬቲንግ ዴፊኒሽን ማርኬቲንግ የሚሰራው በሰዎች ላይ ነው። ሰው ማህበራዊ እንስሳ ነው። ስለዚህ ማርኬቲንግ በራሱ በዝሮ ወይንም ደግሞ በማለት በስሜት አይሰራ። ማርኬቲንግ ማኔጀሪያል ፕሮሰስ ነው ወይንም ደግሞ የመምራት ሂደትን ይጠይቃል። የምንመራቸው ወይንም ደግሞ ማኔጅ የምናደርጋቸው ሰዎችንና የሰዎችን ስብስብ ይሆናል። ሰዎችና የሰዎችን ስብስብ ብቻ ሳይሆን ምን ይፈልጋሉ፣ ለምን እና እንዴት ፍላጎታቸውን እንመልሳለን ለምሳሌ በመፍጠር። ሁለተኛው ደግሞ የማርኬቲንግ ዋናው መሰረት ወይንም ደግሞ የማርኬቲንግ ልብ ኤክስቼንጅ ነው። ስለዚህ ኤክስቼንጅ ስናደርግ ደግሞ አንድ ነገር በሌላ ስንቀይር ወይንም ደግሞ ኤክስቼንጅ ስንደራረግ ያ ነገር እሴት መኖር መቻል አለበት። ለአንዱ ለሌላኛው እሴት ሊኖረው ይገባል። ይሄም ደግሞ ነጻ ፈቃድን መሰረት ያደረገ ነገር መሆን መቻል አለበት። ስለዚህ እሱን ነገር ከተረዳችሁኝ እጅግ በጣም ደስ ይለኛል። ስለዚህ ማርኬቲንግ ወይም ስለ ግብይት ስናነሳ እነዚህን 5-6 ነገሮችን በብዛት ወይንም ደግሞ ማለት በብዛት ሳይሆን ምክንያታዊ በሆነ መልኩ መረዳት እጅግ በጣም አስፈላጊና ተገቢ ነው። ያ ካልሆነ እጅግ በጣም አስቸጋሪ ይሆናል። ስለዚህ ማርኬቲንግ ውስጥ ምን ነገሮች ይሸጣሉ ብለን ሰው ማርኬት የሚያደርገው ድርጅቶች ማርኬት የሚያደርጉት ምንድነው ካለን እንግዲህ ስኮፕስ ኦፍ ማርኬቲንግ በሚለው ርዕስ ስር የሚጠቀሱ በብዛት ሁሉም አስተማሪ ሁሉም የማርኬቲንግ ባለሙያ በብዛት የሚያነሳቸው 10 ነገሮች አሉ። አንደኛው የሚዳሰሱ የሚጨበጡ በስቶር ውስጥ የምናስቀምጣቸው ለረጅም ጊዜ አስቀምጠን በተወሰነ መልኩ አምተን መጠቀም የምንችላቸው የሚዳሰሱ የሚጨበጡ የምርት አይነቶች ጉድስ ይባሉ ጉድስ ይባላሉ። በምሳሳ ወይም ወደ አማርኛ ለማምጣት እጅግ በጣም አስቸጋሪ ነው። ግን እቃ ብንለው በእርግጠኝነት በተወሰነ መልኩ ተመጣጣኝ አይነት ቃል ይመስለኛል። ስለዚህ እቃ የምናየው የምንዳስሰው የምንጨብጠው እንዲሁም ደግሞ ስቶር ውስጥ አስቀምጠን ለረጅም ጊዜ የምንጠቀመው አይነት ምርት ሲሆን እሱን እንግዲህ መሸጥ እንችላለን፣ ማምረት እንችላለን። ስለዚህ ደንበኞቻችን ከብዙ አምራቾች ይህንን ምርት ይጠብቃሉ። ስለዚህ ይታያል፣ ይዳሰሳል። በብዙ አይነት መልኩ ይሄንን መሸጥ አስቸጋሪ ላይሆን ይችላል። ግን ከዚህ በተቃራኒው ደግሞ የምርት አይነቶች አሉ፣ ግን አይታዩም፣ አይዳሰሱም። በተለይ ደግሞ የማምረት ሂደታቸውና የኮንሳምፕሽን ወይም ደግሞ የፍጆታ ጊዜያቸው በተመሳሳይ ሰዓት ነው። በአንድ ሰዓት ይመረታሉ፣ በዛው ሰዓት ይሸጣሉ ወይንም ደግሞ በደንበኞች ይጠቀማሉ ማለት ነው። ስለዚህ እነዚህ ምን ይባላሉ? አገልግሎቶች ይባላሉ። አገልግሎቶች ለምሳሌ በቀላሉ ሩቅ ሳንሄድ ሁሉም ሰው ጸጉሩን በየጊዜው ይሰራል ወይንም ደግሞ የጸጉር ፍሽና አገልግሎት ያገኛል። የጸጉር ፍሽና አገልግሎት አንድ ሰው ሲያመርት ወይንም ደግሞ አንድ ሰው ሲፈሽን ሰውየው ፕሮዳክቱን እያመረተ ነው ወይም ምርቱን እያመረተ ነው። በተመሳሳይ ሰዓት ጸጉር ፍሸና ወይም ደግሞ የጸጉር አገልግሎት እያገኘ ያለው ሰው ደግሞ አገልግሎቱን እየተጠቀመ ስለሆነ ይሄ አንድ ምሳሌ ሊሆን ይችላል። እንግዲህ አገልግሎቶች በብዙ አይነት መልኩ ሊዘረዘሩ ይችላሉ። ትራንስፖርት እንዲሁም ደግሞ ትራንስፖርት በየትኛውም አይነት መልኩ ትራንስፖርት አገልግሎት ነው። ከዛም በተጨማሪ ደግሞ
ሜዲኬሽን እንደውም ትሪትመንት በብዙ አይነት መልኩ አገልግሎት እጅግ በጣም እየተሻለና እየተሻሻለ እያደገ መጥቷል። ስለዚህ አገልግሎቶችም አንዱ የምንሸጣቸው አይነት የምርት አይነቶች ናቸው። ስለዚህ አገልግሎትን መሸጥ ደግሞ እጅግ በጣም ጥሩ ይሆናል። ስለዚህ ግን አገልግሎት ግን ስንሸጥ በብዙ አይነት መልኩ ትክክለኛ ባለሙያ መሆን መቻል አለብን። ትክክለኛ ግንዛቤ ሊኖረን ይገባል። ትክክለኛ እውቀት ሊኖረን ይገባል። ያ ካልሆነ አገልግሎቶች ለሰው ህይወት እጅግ በጣም አስኪ ሊሆኑ ይችላሉ። ለምሳሌ አንድ ሐኪም በትክክል ምርቱን ካልተረዳውም ችግሩን ካልተረዳ የሚያዘው መድኃኒት የሰውየውን ህይወት ሊያጠፋው ይችላል። ስለዚህ በዛ አይነት መልኩ ጥንቃቄ መወሰድ መቻል አለበት። ግን አገልግሎቶች ይሸጣሉ። ስለዚህ አገልግሎቶች አንድ የሆኑ የቢዝነስ ዘርፎች ወይንም ደግሞ የስራ አይነቶች ናቸው። ከዛ ውጪ በገበያ ደረጃ የምንሸጣቸው ልምዶች ይኖራሉ። ኤክስፒሪያንስ ልምዶች ይሸጣሉ። ያው እንደምታውቁት በቢዝነስ አለም ውስጥ ልምድ ትልቅ እና የወሳኝነት ሚና ያለው አንድ የሚሸጥ አይነት የአገልግሎት ዘርፍ ነው። ያው እንደምታውቁት በጣም ለብዙ ጊዜ በቢዝነስ ውስጥ የቆዩ ድርጅቶች እጅግ በጣም ውጤታማ ይሆናሉ። ውጤታማም የሆኑት ልምዳቸውን ስለሚቀምሩት፣ ልምዳቸውን ስለሚሸጡት፣ ልምዳቸው በብዙ መልኩ ስለሚያስተምራቸው ነው። ስለዚህ አገልግሎቱ ላይ ሆነም ጉድስ ኤንድ ሰርቪስስ ወይም ተጨባጭ ምርት አይነቶች ላይ አገልግሎቶች ይሸጣሉ። ስለዚህ አገልግሎቶችም ሲሸጡ ልምድ የወሳኝነት ሚና አለው። ስለዚህ ልምድም ይሸጣል በብዙ አይነት መልኩ። ብዙ ድርጅቶቹን አንዱ ከሌላኛው የተለየ የሚያደርጋቸው አዳዲስ ድርጅቶችን ቀድሞ ከተመሰረቱ ድርጅቶች የተለየ የሚያደርጋቸው ልምድ ነው። ስለዚህ ልምድ በልዩ ሁኔታ ይሸጣል። ስለዚህ ልምድን ማካበት፣ ልምድን ማዳበር እጅግ በጣም አስፈላጊ ነው። ያው እንደምታውቁት ምናልባት በብዙ አይነት መልኩ ስለ ሕክምና ስናስብ እንግዲህ ስፔሻላይዝ ያደረገ ባለሙያ እና ደግሞ አጠቃላይ ባለሙያ ወይንም አዲስ የተመረቀ ባለሙያ ይኖራል። የሁለቱ ልዩነት የስፔሻሊቲ ብቻ ሳይሆን የልምድም ልዩነት ስለሆነ ልምድ ማተር ያደርጋል። ልምድ ይሸጣል። ስለዚህ በብዙ አይነት መልኩ ነው ሲኒየር ባለሙያ እና ጁኒየር ባለሙያ እኩል ደሞዝ የማያገኙት። ስለዚህ ልምድ እንደሚሸጥ መገንዘብ ወይንም መረዳት እጅግ በጣም አስፈላጊና ተገቢ ነው። ከዚህ ቀጥሎ በገበያ ላይ የሚቀርቡ የምርት አይነቶች ኢቨንቶች ወይንም ደግሞ ዝግጅቶች ይባላሉ። ዝግጅቶች ደግሞ ሰው ሰራሽ ሊሆኑ ይችላሉ፣ ሃይማኖታዊ ሊሆኑ ይችላሉ፣ ወቅታዊ ሊሆኑ ይችላሉ። ብቻ የትኛውም አይነት ዝግጅት ግን ለሽያጭ ይቀርባል። ዝግጅት በብዙ አይነት መልኩ ብዙ ሚሊዮን ዶላር የሚታፈስበት ራሱን የቻለ ገበያ አይነት ነው ወይንም ደግሞ የሽያጭ አይነት ነው። ስለዚህ ዝግጅቶች በብዛት ስለሚሸጡ በተለይ ደግሞ ስፖርታዊ ዝግጅቶች በተለይ ዓለም ዋንጫና የዓለም አትሌቲክስ ሻምፒዮና እንዲሁም ደግሞ ወቅትን ጊዜን ጠብቀው የሚዘጋጁ የትኛውም አይነት የስፖርት ዝግጅቶች ለሽያጭ ይቀርባሉ። ለሽያጭ ሲቀርቡ በብዙ አይነት እቅድ በብዙ አይነት ጥናት ተመስርተው ስለሆነ ውጤታማ ማድረግ ከማርኬቲንግ ባለሙያዎች እጅግ በጣም ይጠበቃል። ኢቨንት ማርኬቲንግ ራሱን የቻለ አንዱ ዘርፍ ስለሆነ ኢቨንትን ማርኬት ማድረግ እጅግ በጣም የተደራጀ ጥናት፣ ጥሩ ካፒታል ይፈልጋል። ያም ቢሆን ኢቨንትን ማርኬት ለማድረግ አንዳንዴ ድፍረትም ያስፈልጋል። በድፍረት ከገባን በድፍረት የምንችለውን ያክል ከጣን ባለሙያ ከቀጠን የማናደርገው ነገር የለም። ስለዚህ ኢቨንት ማርኬቲንግ አንድ ራሱን የቻለ ሽያጭ ዘርፍ ነው። ከዛም ውጪ ምናልባት ወደ አማርኛ ለማምጣት እጅግ በጣም አስቸጋሪ ነው። ግን ደግሞ የግለሰብ ስሞች ወይንም ደግሞ ግለሰቦችም ይሸጣሉ። በዚህ እንደ ምሳሌ አድርገን ማቅረብ የምንችለው በተለይ በእግር ኳሱ ላይ አንድ ተጫዋች ከአንድ ክለብ ወደ ሌላ ክለብ ሲዛወር ያው ተሸጠ ነው የሚባለው። ተሸጠ ማለት ደግሞ ግለሰቦቹም በእርግጠኝነት በዚህ ዘመናዊ ዓለም በቢዝነሱ ዓለም መሸጥ መግዛት የተለመደ ነው። በተለይ በማስታወቂያ ኢንዱስትሪው ስም ያላቸው እጅግ በጣም
በገበያ ውስጥ ተፈላጊ የሆነ ስምና ዝና ያላቸው ሰዎች ከማስታወቂያ ጋር አታች የሚደረጉበት ዋና ምክንያት የግለሰብ ስምና ዝና ስለሚሸጥ ነው። በተለይ ደግሞ ስምና ዝናችን እጅግ በጣም የገነነ ከሆነ ነገሮችን ምርቶችን ስናስተዋውቅ ያው ፐብሊኩ ወይንም ደግሞ ብዙሃኑ እኛን ሊከተል ይችላል፣ የእኛን መንገድ ሊከተል ይችላል ተብሎ ስለሚታሰብ ነው። ስለዚህ የግለሰብ ስምና ዝና እንዲሁም ደግሞ ግለሰብ ሊሸጥ ይችላል። ስለዚህ በብዙ አይነት መልኩ ብዙዎቻችን ስምና ዝናችን የምንገነባበት አንዱ ዋና ምክንያት የግለሰብ ስምና ዝና ወይም ግለሰብ በራሱ ሊሸጥ ስለሚችል ነው። በብዙ አይነት መልኩ ሾዎች ወይም ቶክ ሾዎች ሲዘጋጁ በብዙ አይነት መልኩ ማንና እንዴት ያዘጋጃቸዋል የሚል ምክንያት ወይንም ደግሞ ኦዲየንሱ የሚፈልገው ነገር ነው። ስለዚህ ኦዲየንሱ በዋናነት ስምና ዝና ያለውን ግለሰብ በብዛት የሚከታተል ስለሆነ አንድ ራሱን የቻለ የሽያጭ ዘርፍ ነው። ስለዚህ እሱም አንድ ምክንያት ነው። ከዛም ውጪ ቦታዎች፣ ታሪካዊ ቦታዎች፣ ሰው ሰራሽ ቦታዎች፣ በብዙ አይነት መልኩ የቱሪስት አትራክሽን ቦታዎችና ተያያዥ ጉዳዮች ለሽያጭ ይቀርባሉ። ስለዚህ ቦታዎችን በብዛት ለይቶ በብዙ አይነት መልኩ ከጥናትና ከተለያዩ ነገሮች ጋር ቁርኝት ፈጥሮ ለሽያጭ ማቅረብ እጅግ በጣም አስፈላጊና ተገቢ ጉዳይ ይመስለኛል። ስለዚህ የቦታዎች የታሪካዊና ሰው ሰራሽ የቱሪስት አትራክሽን ቦታዎች እና ተያያዥ ጉዳዮችን በብዙ አይነት መልኩ ለመሸጥ መጣር በጣም ጥሩ አይነት አማራጭ ነው። ስለዚህ ገበያውም ይፈልጋል። በተለይ ደግሞ ኢትዮጵያ ካሏት 11 ዩኔስኮ ከመዘገባቸው የቱሪስት አትራክሽን ቦታዎች መካከል ሁሉንም ቢሆን በተለያየ አይነት መልኩ ብቻ ለመሸጥ መሞከር፣ ማርኬት ለማድረግ መሞከር እጅግ በጣም አስፈላጊና ተገቢ ነው። በተለይ ደግሞ እነዚህ ከፕሌስ ከምን ጋር ሊገናኝ ይችላል? ከአገልግሎት ጋር ሊገናኝ ይችላል። የትኛውም አይነት ሃይማኖታዊ ቦታም ለገበያ ሊቀርብ ይችላል። ወይንም ደግሞ ኢቨንት በማዘጋጀት ባህላቶችን እንደ ምክንያት በመጠቀም ቦታዎችን ማስጎብኘት እንችላለን። ቦታዎችን ለሽያጭ ማቅረብ እንችላለን። ያው ቦታዎችን ለሽያጭ ማቅረብ እንችላለን ማለት ፕሎት ኦፍ ላንድ አይደለም የምንሸጠው። ቦታዎችን ማርኬት እናደርጋለን። ቱሪስት ይመጣል። ቱሪስት መጥቶ ይጎበኛል። በጎበኘ ቁጥር የተለያየ አይነት ገቢ እናገኛለን። ይሄ ማለት ፕሌስ ማርኬቲንግ ሊሆን ይችላል። ዘን ፕሎት ኦፍ ላንድ እና ተያያዥ ጉዳዮች የሚሸጡበት ፕሮፐርቲ ማርኬቲንግ ይባላል። ያው ሪል ስቴት እና ተያያዥ ዘርፎች በብዛት የሚተሰማሩት በፕሮፐርቲ ማርኬቲንግ ነው። ፕሮፐርቲ ማርኬቲንግ ራሱን የቻለ የማርኬቲንግ ዘርፍ ሲሆን ራሱን የቻለ ጥንቃቄ፣ ራሱን የቻለ ጥናት፣ ራሱን የቻለ የተለያዩ ቁም ነገሮችን ታሳቢ ያደርገ የማርኬቲንግ አይነት ወይም የማርኬቲንግ ዘርፍ ሲሆን እጅግ በጣም ደስ የሚል የማርኬቲንግ ዘርፍ ነው። በጣም ከፋይ ነው። በተለይ ለሚሰሩ ሰራተኞች እጅግ በጣም ከፋይ ነው። ከፋይ የሚሆንበት አንዱ ምክንያት የሚያገኘው የትርፍ ዳግም እጅግ በጣም ከፍ ያለ ስለሆነ ተደንበኞቹም በብዛት መደበኛና ከዛ በላይ ገቢ ያላቸው ሰዎች ስለሆኑ ይሆናል ማለት ነው። ከዛም ውጪ ድርጅቶች፣ አደረጃጀቶች፣ ኦርጋናይዜሽኖች ለሽያጭ ይቀርባሉ ወይንም ደግሞ ይሸጣሉ። ያው እንደምታውቁት ወርልድ አትሌቲክስ ፌዴሬሽን፣ የዓለም እግር ኳስ ፌዴሬሽን እና ተያያዥ ጉዳዮች በብዛት አይነት መልኩ የተወሰኑ አገልግሎታቸውን ይሸጣሉ። አገልግሎታቸውን ወይም ድርጅታቸውን የሚሸጡበት ዋና ምክንያት ምንድነው? ባላቸው ልምድና ብቃት የተነሳ ነው። ስለዚህ ድርጅቶቹን በብዛት ራሳቸውን ለሽያጭ ሊያቀርቡ ይችላሉ። በብዙ አይነት መልኩ ራሳቸውን ፈንድ አድርገው በብዙ አይነት መልኩ ፈንድ አፈላልገው ሀብታም ድርጅቶች ሊሆኑ ይችላሉ ማለት ነው። ስለዚህ ይሄም ራሱን የቻለ አንዱ የማርኬቲንግ ስኮፕ ወይንም ደግሞ የግብይት አይነት ገጽታ ሊሆን ይችላል። ከዛም ውጪ መረጃ እንሸጣለን። የተደራጀ መረጃ ይሸጣል። ያው እንደምታውቁት ጊዜው መረጃና የተለያዩ ከመረጃ ጋር የተገናኙ ጉዳዮች ለውጥ የሚያመጡበት ጊዜ ወይም ዘመን ነው። ስለዚህ የተደራጀ መረጃ በቢዝነሳችን ላይ የራሱ የሆነ ተጽዕኖ ያደርሳል። ስለዚህ የተደራጀ መረጃ በብቃት ወይም በብዛት ይሸጣል። ስለዚህ መረጃዎችን ማደራጅቶ መሸጥ
አንዱ አማራጭ ነው። በተለይ የዜና አውታር የዜና አውታር መስሪያ ቤቶች ወይንም ደግሞ ቢቢሲ፣ ሲኤንኤን እና ተያያዥ ጉዳዮች የሚሸጡት ይሄን አይነት መረጃ ነው። ወይም የተደራጀና የተዘጋጀ የተጠና አይነት መረጃ ሊሆን ይችላል። ይሄ ነገር የተለያዩ አላማዎችን ለማሳካት ሊውል ይችላል። ስለዚህ አንዱ አይነት የማርኬቲንግ ዘርፍ ነው። ከዛ ውጪ ብትን ሀሳቦች ወይንም ደግሞ ነፃ yes please ዘንድ በሚቀጥለው ስላይድ የማርኬቲንግ ዋና ዋና ጽንሰ ሀሳቦችን ወይንም ደግሞ ግብይት የሚመሰረትባቸውን ዋና ዋና ቁም ነገሮች ለማስረዳት እንሞክራለን። የመጀመሪያው ወሳኝ ቁም ነገር የደንበኞችን ፍላጎት መረዳት ነው። ደንበኞች ፍላጎት በተፈጥሮ የሚገኝ የመራብ፣ የመጠማት፣ መጠለያ የማግኘትና ተያያዥ መሰረታዊ ጉዳዮች ሲሆኑ እነዚህ ደግሞ በባህል በኢኮኖሚና በግለሰብ ፍላጎትና ተያያዥ ጉዳዮች ሲቃኙ ዋንት ይሆናሉ። ስለዚህ ከዛ ቀጥሎ ደግሞ ዋንት ከመግዛት አቅም ጋር ሲገናኝ ዲማንድ ይሆናል። ስለዚህ የማርኬተሮች ዋና ፍላጎት ወይም የነጋዴዎች ወሳኝ ፍላጎት መኖር ብቻ ሳይሆን የመግዛት አቅም ጋር ሲዳበል ታሳቢ ያደርጋሉ። ስለዚህ የመግዛት አቅም ያላቸውን ሰዎች ነው ደንበኞች ብለን በማለት የምንጠራቸው። ስለዚህ እነሱን አሳደን ለማግኘት ጥረት እናደርጋለን ማለት ነው። ስለዚህ ማርኬተሮች ወይንም ደግሞ ደንበኛ ማለት አምራች ድርጅቶች ወይንም ደግሞ የተለያዩ የንግድ ስራ ተቋማት በዋናነት ለደንበኞች የሚያቀርቧቸው ነገሮች በ3 ወይም በ4 ቅድም በ10 ከፍለን አሳይተናል። ግን በዋናነት ሲጠቃለሉ አንደኛው ምርት ሊባሉ ይችላሉ። የሚዳሰሱ የሚጨበጡ አይነት ነገሮች ምርት ናቸው። ከዛ ውጭ አገልግሎቶች ናቸው። ከዛም ውጭ ልምዶች ተቀምረው የድርጅትና የግለሰብ ልምዶች ተቀምረው ሊሸጡ ይችላሉ። ማርኬቲንግም እንደ አንድ መሰረታዊ ቁም ነገር ያስባቸዋል። ስለዚህ እነሱን ነገር መረዳት በጣም አስፈላጊ ነው። በተለይ ቢዝነሳችንን ውጤታማ ለማድረግ። ከዛም ውጪ ደንበኞቻችን ያላቸው ለጉዳዩ ያላቸው ቫልዩ ወይንም ደግሞ የሚሰጡት እሴትና ድምዳሜ አይነት ነገር ከዛም በኋላ በግብይቱ ወይም በመስተጋብሩ የሚያገኙት የእርካታ ደረጃ ወይንም ደግሞ የደስተኝነት ውጤት ወይም የደስተኝነት ስሜት መታሰብና መረዳት መቻል አለብን። በምንችለው አቅም ደንበኞችን ደስ እንዲላቸው ደንበኞች ከኛ ጋር ያላቸውን ግንኙነት እንዲያስቀጥሉት የሚያሳምናቸው አይነት ነገር በየጊዜው መፍጠር መቻል አለብን። ያም መሆኑ እጅግ በጣም ውጤታማ ያደርገናል። ስለዚህ ያንን ለማድረግ ግን ዋናው ቁም ነገር የማርኬቲንግ መሰረታዊ መነሻ ነጥብ ማለት ኤክስቼንጅ ይባላል። በአማርኛ እንኳን ብዬ እንደምገልጸው አላውቅም። ግን ማለት መስተጋብር ወይም ግንኙነት ወይንም ደግሞ መቀያየር አይነት ነገር ሊሆን ይችላል። ስለዚህ ኤክስቼንጅ በምን ይለካል? በትራንዛክሽን ይለካል። ስለዚህ ብዙ ትራንዛክሽኖች በተደጋጋሚ በፈጸምን ቁጥር ምን ይኖረናል? መስተጋብር ወይም ግንኙነታችን ዘለቄታዊ የሆነ ይመጣል። ከዛ ውጪ ማለት ንግድ የሚሰራ ሰው ገበያ ምን እንደሆነ መለየት መቻል አለበት። ያው ገበያ በዘልማዳዊው ቋንቋ ሸጭና ገዢ የሚገናኝበት ፊዚካል ወይንም ደግሞ የምናየው ቦታ ለምሳሌ እንደ መርካቶ እንደ መገናኛና የተለያዩ ጉዳዮች ቢሆንም በዋናነት ግን ገበያ ማለት ፍላጎት ያላቸው ሰዎች ስብስብ ሲሆን እሱም እንግዲህ በብዙ አይነት መልኩ ሊገለጽ ይችላል። በዋናነት ግን ደንበኛ ስንል ወይንም ገበያ ስንል የገዢዎች ስብስብ መሆን መቻል እንዳለበት ከተረዳን እጅግ በጣም አስፈላጊና ተገቢ ነው።
ስለዚህ እሱን ከተረዳን በኋላ ምን ያስፈልጋል? ምን ማርኬቲንግን በተወሰነ መልኩ በቁንጽል መልኩ ከተረዳን በኋላ ማርኬቲንግ ማኔጅመንትን መረዳት እጅግ በጣም አስፈላጊና ተገቢ እንደሆነ እናስባለን። ማርኬቲንግ ማኔጅመንት ማለት ማለት አርትም ነው ሳይንስም ነው። ከዛም ሂደቱ ምን ያደርጋል? 3 ነገሮችን ይፈጽማል። አንደኛ ደንበኞችን ይመርጣል፣ የደንበኛ አይነቶችን ይመርጣል። የደንበኛ አይነቶችን ከመረጠ በኋላ ትርፋማ የሆነ ግንኙነት ይገነባል፣ ያዳብራል። ከዛም ውጪ ዘለቄታዊ የሆነ ግንኙነት እንዲኖር የሚችለውን ያክል ይጥራል። መንገዶቹ በእነዚህ መንገዶች ከሄድን በእርግጠኝነት ውጤታማ አይነት ግንኙነት ለረዥም ጊዜ የሚጸልቅ የደንበኞች ግንኙነት መፍጠር ወይም ማዝለቅ እንችላለን። የመጀመሪያው ቁም ነገር መፍጠር መቻል አለብን። እያንዳንዱ ነገር ሰው እንደሚሰራው ሁሌ እንደሚሰራው ሳይሆን በተሻለ አይነት መልኩ ውድድርን ሊያሸንፍ በሚችል አይነት መልኩ መሰራት መቻል አለበት። ከዛም በተጨማሪ የተፈጠረውን ነገር በትክክል ለደንበኞቻችን ማድረስ መቻል አለብን። ከዛም ውጪ ለደንበኞቻችን እኛ ቤት ማለት የኛ ድርጅት ከሌሎች ተወዳዳሪዎች አንጻር የሚሰጣቸውን ጥቅም የሚሰጣቸውን ልዩ እንክብካቤና ተያያዥ ጉዳዮች በጣም ማስረዳት መቻል አለብን። እሱም ቁልፍ ነው ብሎ ያስባል። ስለዚህ ስለ ማርኬቲንግ ማኔጅመንት ስናስብ በዋናነት የማርኬቲንግ ማኔጀሮች የዲማንድ ማኔጀሮች ናቸው። ያው እንደምታዩት ፍላጎት በተለያየ አይነት ምክንያት ተፈጥሯዊ በሆነ ምክንያት ሰው ሰራሽ በሆነ ምክንያት በተለያየ አይነት መልኩ አንዳንዴ ሊጠፋ ይችላል፣ አንዳንዴ ዜሮ ሊሆን ይችላል፣ አንዳንዴ ኔጌቲቭ ሊሆን ይችላል። በዋናነት ግን እኛ ከኔጌቲቭ ወይም ከዜሮ ዲማንድ ተነስተን በምንችለው አቅም ዲማንድን ወደ ፖዚቲቭ ወይንም ደግሞ ኢንክሪዝ ወደሚያደርግ ወደማያልቅ አይነት የፍላጎት አይነት መቀየር መቻል አለብን። ስለዚህ እሱን መረዳት እጅግ በጣም አስፈላጊ ነው። ያው እንደምታውቁት አንዳንዴ ኔጌቲቭ ዲማንድ በማወቅም ሆነ ባለማወቅ ወይንም ደግሞ ምናልባት ደንበኞች ካወቁትም በኋላ ሃይማኖታዊ በሆነ ነገር ወይም በተለየ ምክንያት ኔጌቲቭ ዲማንድ ያለው ምርት ሊኖረን ይችላል። ያንን በማስተማር ዘወትር በመልፋት በሂደት ደንበኞቻችንን አስተምረን ውጤታማ ወደሆነ መስተጋብር ወይም ግንኙነት መግባት እንችላለን። ስለመጣችሁ እጅግ በጣም ደስ ይለናል። በቀጣይ ስላይድ ለማስገንዘብ እንፈልገው የአምስቱን የማርኬቲንግ የእድገት ደረጃዎች ይሆናል ማለት ነው። ያው በጣም ኋላ ቀሩና የመጀመሪያው የማርኬቲንግ ደረጃ ፕሮዳክሽን ኮንሴፕት ይባላል። ፕሮዳክሽን ኮንሴፕት በዋናነት የሚያስበው ደንበኞች የሚፈልጉትን ሳይሆን ገበያ እኛ ማምረት የምንችለውን በብዛትና በጣም በብዙ አይነት መልኩ አብዝተን በማምረት ወይንም ደግሞ በማዘጋጀት ለደንበኛ ማቅረብ ትክክል ነው ብሎ ያስባል። የፕሮዳክሽን ኮንሴፕት ሀሳቡ ምንድነው? በቃ ማለት ድርጅቱ ነው የደንበኛ ፍላጎት የሚፈጥረው ብሎ ያስባል። ስለዚህ ኢንሳይድ አውት ኢን አፕሮች ተብሎ ይታሰባል። ስለዚህ በዋናነት እሱ መንገድ በተለያየ አይነት መልኩ የድሮ መንገድ ነው፣ ግን ስቲል በሆነ ምክንያት አሁንም ሊሰራ የሚችልበት ሁኔታ ያለ ይመስለኛል። ከዛ ውጪ ደንበኞች በብዛት የተመረተ ብቻ ሳይሆን ደንበኞች የምርት ጥራት ይፈልጋሉ ብሎ የሚያስብ ፕሮዳክት ኮንሴፕት ቀጥሎ ይመጣል። ፕሮዳክት ኮንሴፕት በዋናነት የሚያስበው ደንበኞች ጥራትም ይፈልጋሉ፣ የተለያየ አይነት የምርት አማራጮችን ይፈልጋሉ ብሎ ስለሚያስብ የተለያዩ ቨርዥኖች ወይም ጥራት ያላቸው የምርት አይነቶችን ለማምረት ጥረት ያደርጋል። በሶስተኛ ደረጃ ማለት የሚመጣው የእድገት ደረጃ ሴሊንግ ኮንሴፕት ይባላል። የሽያጭ መሰረት ያደረገ ኮንሴፕት ማምረት በራሱ ብቻ ማለት ተገቢ ብቻ አይደለም። ስለዚህ ካመረትን በኋላ በስፋትና እጅግ በጣም ማለት ምን ለማለት ሰፊ በሆነ መልኩ መሸጥ ማስተዋወቅ መቻል አለብን ብሎ ያስባል። ስለዚህ
እሱም ቢሆን የራሱ የሆነ ውስንነት ቢኖርበትም ግን ለተለያዩ የገበያ አይነቶች በጊዜውም ተቀባይነት ሊኖረው የሚችልበት ሁኔታ አለ። በአራተኛ ደረጃ የሚመጣው ማርኬቲንግ ኮንሴፕት ነው። ማርኬቲንግ ኮንሴፕት በዋናነት ማርኬቲንግ የሚነሳው ወይም ግብይት የሚነሳው ከደንበኞች ፍላጎት ነው ብሎ ያስባል። የደንበኞች ፍላጎትን መጀመሪያ ለማወቅ ጥረት እናደርጋለን። ከዛ በኋላ በፍላጎታቸው መሰረት ምርት እናመርታለን። ከዛ በኋላ እንሸጥላቸዋለን። ከሸጥንላቸው በኋላም ደግሞ ዲዛስፋይ የሚያደርጋቸው ወይም ደስተኛ የሚያደርጋቸው ጉዳይ ካለ ለመረዳትና የተወሰነ ትሪትመንት ለመስጠት እንሞክራለን። ይሄ በራሱ ደግሞ የራሱ የሆነ ሳይድ ኢፌክት አለው። ማለት ገንዘብን ብቻ ማዕከል ማድረግ የለብንም። ደንበኞቻችን የቤተሰብ ያክል እጅግ በጣም ቅርብና ለወደፊት ለረዥም ጊዜ መቆየት ካለብን ሶሻይታል ማርኬቲንግ ኮንሴፕት ደግሞ ይመጣል። ሶሻይታል ማርኬቲንግ ኮንሴፕት ለደንበኞች ፍላጎት ብቻ ሳይሆን ለማለት ለኢንቫይሮንመንትና ወደፊት ላይ የሚመጣው የጤናቸው ጉዳይ ተያያዥ ጉዳዮችም ውጤታማ መሆን መቻል አለብን ብሎ ያስባል። በተለይ ደግሞ ሶሻይታል ማርኬቲንግ ዋና ኮንሴፕቱ ስለ ከባቢያዊ ሁኔታ ኔጌቲቭ ተጽዕኖ ማድረስ የለብንም ብሎ ያስባል። ከዛም ውጪ የደንበኞችን የቀጣይ ሁኔታ ወይም የቀጣይ እድላቸውን እኛ ስለምንወስን በጥንቃቄ መርዳትና ማገዝ መቻል አለብን ብሎ ያስባል። ስለዚህ ይሄ ማለት ሶሻል ማርኬቲንግ ማለት አይደለም። ሶሻል ማርኬቲንግ ማለት የማርኬቲንግ መደበኛው ማለት የንግድ ስራን ማለት ማርኬቲንግን ለትርፋማ ነገሮችን ማዕከል ላደረገ መልኩ ስንጠቀመው ማርኬቲንግ መደበኛው ማርኬቲንግ ይባላል። የማርኬቲንግ ተቃራኒ ዲማርኬቲንግ ነው። ዲማርኬቲንግ ደግሞ ፍላጎት ለማጥፋት ይሰራል። ከዛ ውጪ ሶሻል ማርኬቲንግ ደግሞ የማርኬቲንግ ኮንሴፕቶች ሀሳቦችን ትርፋማ ላልሆነ ነገር ስንጠቀሙ ሶሻል ማርኬቲንግ ይባላል። ያው እንደምታውቁት በተለያየ አይነት መልኩ ጤና ሳይንስ ውስጥ ያሉ አስተምሮቶች በብዛት ሶሻል ማርኬቲንግን ይጠቀማሉ። ስለዚህ ምክንያቱም ትርፍን ማዕከል ያደረገ ስራ አይደለም የሚሰሩት። ከዛ ውጪ ስለ ዘለቄታዊ ውጤታማነት ወይም ስለ ዘለቄታዊ ትርፋማነት ስናስብ አንድ ጥሩ ሀሳብ አለ። ከስተመር ሪሌሽንሽፕ ማኔጅመንት ይባላል። ከስተመር ሪሌሽንሽፕ ማኔጅመንት ማለት አንደኛው ትርፋማ የሆነ ግንኙነትን መገንባት መቻል አለብን። ትርፋማ የሆነ ግንኙነትን መገንባት በራሱ የመጨረሻ ግብ አይደለም። ይሄንን ትርፋማ የሆነ ግንኙነትን ለረዥም ጊዜ ማቆየት መቻል አለብን። የምናቆየው በምን አይነት መልኩ ነው? ደንበኞቻችን በጣም ማለት ምቾት እንዲሰማቸው የተሻለ አይነት የደንበኛ እርካታ እንዲሰማቸው በማድረግ ለረዥም ጊዜ አብረውን እንዲቆዩን ማሳመን የምንችልበት ሁኔታ አለ። እሱ በጣም ምርጥ ነገር ነው። ማለት መረዳት መቻል አስፈላጊ ነው። ሲአርኤም ላይ ወይም ከስተመር ሪሌሽንሽፕ ማኔጅመንት ላይ በዋናነት ማሰብ መረዳት ያለብን አዲስ ደንበኛ መሳብ ደንበኛ ያሁን ያለንን ደንበኛ በእጃችን ከማቆየት 5 እስከ 10 እጥፍ ድረስ ውድ ነው። ስለዚህ ለዛ ነው ደንበኞቻችንን በእጃችን ለማቆየት የትኛውንም አይነት መስዋዕትነት ወይንም የትኛውም አይነት ሁኔታ ማለት የትኛውንም አይነት መስዋዕትነት ወይም የትኛውንም አይነት ነገር መፈጸም ያለብን። ሲአርኤም በዋናነት ኮንሲደር የሚያደርገው አንደኛው ቅድም ለማስረዳት እንደሞከርኩት ሪቴኒንግ ኦፍ ካስተመር ነው። ምክንያቱም አትራክት ማድረግ በራሱ ከሪቴኒንግ አንጻር ሲታይ እጅግ በጣም ውድ ስለሆነ ከዛ ቢልዲንግ ካስተመር ሪሌሽንሽፕ ዊዝ ኤንድ ኢኩዊቲ ካስተመር ኢኩዊቲ ዘን ፖይንቱ ምን መሰላችሁ? በተለይ ሲአርኤም ላይ ስንመጣ የከስተመር ኢኩዊቲ ዘን ደንበኞቻችንን ለ10 አመት ከመጠቀም ወይንም ደግሞ ከነሱ ቢዝነስ ሜክ ከማድረግ ይልቅ በ20ና 30 አመት ወይንም ደግሞ በላይፍ ታይማቸው ጊዜ አብረን በሚቆዩ የምናተርፈው
እጅግ በጣም ይበልጣል። ለዛም ነው ደንበኞቻችንን ወደ ውጤታማ መጋገብ ወደ ውጤታማ የጤና አያያዝ ጉዳዮችና ተለያዥ ጉዳዮች የምናስገባቸው። ከስተመር ሪሌሽንሽፕ ማኔጅመንት ቱልስ የመጀመሪያው ቁም ነገር ምንድነው? ቤዚክ ሪሌሽንሽፕ ፉል ሪሌሽንሽፕ ሊባል ይችላል። ዘንድ ባይ ዲፎልት በዚህ ፒፒቲ ላይ ወይም በዚህ ክፍል በዚህ ሁኔታ ላይ ይሄንን ጉዳይ ማስረዳት ፍላጎት አይደለም። ምክንያቱም ለይሄንን ሲያርኤምን ተከትሎ ብቻ ለብቻው የሚሆን የራሱን የሆነ ዲስከሽን ይዤ የሚቀርብ ይሆናል። ዛሬ ስለመጣችሁ እጅግ በጣም ደስተኛ ነኝ። እስካሁን ስላደመጣችሁኝ እያመሰገንኩ ተማውብን ሰብስክራይብ እንድታደርጉ ለቤተሰብ ዘመድ ጓደኛ እንድትመክሩልን ማለት እንድትነግሩልን እያልን የዛሬው ዝግጅታችንን እዚህ ጋር እንጨርሳለን። እጅግ በጣም እናመሰግናለን። መልካም ጊዜ